ወይ ጉድ ሩታ ማለት ነው። እንዴት አበዛሽው እግዚአብሔርን። ያችስ ቢሆን እናንተ ማለት ነው እንዴት ሁለተኛ ትመጣለች? በቃ በፊት ፍቅረኛሽ ነበረ። ምንድነው አንቺ እንደዚህ የምትይው? እንዴት እናንተና ጭራሽ ቡታጅራ ሄዳለሁ ማልስ ሳትጠሩ እኮ እናንተ አትሄዱም አይደል እንዴ? ሰላም ጤና ይስጥልኝ። ምንድን ነው የተከበራችሁ የማስተካታዮች እንዴት ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። ቡታጅራ ሄደሽ አንቺ ምን ልታደርጊ ነው? ማለት ባልሽን ማመን አለብሽ። እውነት ለመናገር እግዚአብሔር ነው እንዴ። ለምን እሱን አታመኘው እንዴ? እሱን እያሰቃየሽው ነው ሩታ ማለት ነው እንዴ? ምን ሆነሽ ነው? በሰላም ነው? አረ እንደዚህ ጥሩ አይደለም እውነት። ነገ ይጸጽትሻል ማለት ነው። ያቺ ደግሞ በቃ ሁሉ ነገር ውሸት ውሸት እና ታዲያ አንድ ሰው ማለት ይሄ አንድ ሰው ካልፈለገ አልፈለገው ነው አይደል እንዴ? ለምንድን ነው እሱን እንትን የምትይው? ለምንድን ነው እሱን የምታሰቃየው? አልገባኝም። አረ በጣም ነው የሚደብረው እግዚአብሔር ነው። ነውር ነው ሲጀምር። እንደዚህ አይደረግም። እንደዚህ አይደረግም። ነውር ነው እንዴ። ምን ሆነሽ ነው? አንቺ ሲጀምር ማለት ነው መጀመሪያ ላይ ፍቅር ካርሳለ እንትን ብለሻል ነበር። ፍቅር ያዘኛል አልሽም? ምን ሌላ ታገኘ? ምን የተለየ ነገር አለ? ምንም የተለየ ነገር የለም አይደል እንዴ? ስለዚህ አንቺ የማይሆን ነገር እንትን እያልሽ በቃ ልጁን አትመርዡ፣ ትዳርሽን ያዥ ሩታ ማለት ነው። ሲጀምር ማለት ነው በቃ አንዳንድ ሰዎች ያው ማለት መጀመሪያ ላይ ለምን በቃ አልፈልግም ተጣላችሁ አለቀ። ቆይ ግን ያችን ልጅ ግን መቼ ነው የያዛት? ማለት መቼ ነው የያዛት? አልገባኝ። መቼ ሩታ የመጣችሁ ከፍቅር ወዲያ ከፍቅር ላይ ነው አይደል እንዴ? መቼ ነው እሷን ፍቅር የያዛት ነበረው? ማለት መቼ ነው ያፈቀራት? እኔ ግራ ስለገባኝ ነው እግዚአብሔርና በጣም ግራ ያጋባል እውነት በጣም እና ወንድማማን ጥሩ አይደለም። ግን ደግሞ የሱ ጥፋት አይደለም ማለት የሱ ጥፋት አይደለም በእውነት ማለት ነው። በጭራሽ የሱ ጥፋት አይደለም። አንቺ እዛ ጋር ሄደሽ እንትን ማለት የለብሽ። በሱ እንትን ማለት የለብሽም። እሱን እንደዚህ ነው ማድረግ የለብሽም። እና ሩታ ትዳርሽን ያዢ። ነገ ይጸጽትሻል። እሺ እህት ነገ ይጸጽትሻል። ጥሩ አይደለም፣ ይቅርብሽ። እንደዚህ ፎቶ መጣ፣ እንደዚህ ፎቶ ወጣ፣ እንደዚህ ፎቶ ወጣ። ያስ አይ እሱንም አንቺንም ከምትረበሽ ህፃኑን ልጅ ከሚረበሽ ቢቀር ነው የሚሻለው ማለት ነው። እናንተ በዚሁ አጋጣሚ ነው ፀጉር ወርዶ በቃ እንግዲህ ላይ እንትን ምንድነው አትክሻ ላይ ሆነ ማለት ነው። ወይ ፀጉር እና ሩታ ኮሜንታተሮች አትስሚ፣ ትዳርሽን ያዢ፣ ረጋ በይ። ትናንትና እንዳልኩሽ ነው ደበቅ በይ። ጥሩ አይደለም። ወጣ አትበይ። ምላስ ጥሩ አይደለም። ትዳር ሸሸግ ደበቅ ሲል ነው ጥሩ ለማለት ነው ማለት ፈልጊ ነው እውነት ለመናገር ማለት ነው። እና እኔ በጣም እንትን ብለሽኛል ማለት በዚህ ሰዓት መስማት የለብሽም ነበር። አንቺ ነፍሰ ጡር ሆነሽ ያንን ነገር በቃ መስማት የለብሽም ነበር። ግን ደግሞ ከሆነ ምንም ማድረግ አይቻልም።
እውነት ለመናገር ማለት ነው። ከሆነ ምንም ማድረግ አይቻልም። በጣም ነው እንትን የሚለው። ግን ደግሞ ይሄ የድሮ ነው እንጂ ያሁኑ አይደለም። ያሁኑ ህይወቱ አይደለም። ያሁኑ ህይወቱ እስካልሆነ ደግሞ አንቺ እንትን ማለት የለብሽም። አንቺ ማናደድ የለብሽም። ነገ የሚጸጽትሽን ነገር አታርጊ ነው ማለት ነው። እንደ እህትነት ነግርሽ መናገር። ስለዚህ ይቅረብሽ። ተይ ትዳርሽን ያዢ። እሺ ይቅርብሽ። ጥሩ አይደለም። ነገ ልጅሽን ብዙ ጊዜ ሚዲያ ላይ የሚያጡት ልጃቸውን እያሳደጉ ቁጭ ያሉ ማለት ነው። ነገ ሚዲያ ላይ እንደዚህ ወጣ ያለ ነገር አይበረክትም እውነት ለመናገር ሰሪ። ስለዚህ ቢቀርብሽ ላንቺ የተሻለ ነው። ደበቅ በይ ህይወታችሁን በቃ ሁሉን ነገር በቃ በአደባባይ ያታጅጉ። ጥሩ አይደለም እንትን መናገር ማለት ነው። እና ሰላም አመሰግናለሁ። መልካም ቆይታ